ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትወዱ ከሆነ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉት ስል በአክብሮት ጠይቃለሁ። አሁኑኑ እስኪ ሁላችሁም እያየሻለሽ ላይክ በማድረግ ቪዲዮን እንጀምራለን ማለት ነው። ተመልሻለሁ። ባይ ዘ ዌይ ያ ቻሌንጅ እንደቀጠለ ነው። 5000 በላይ ቪው እና ከ100 በላይ ላይክ ካገኘ ይሄ ቪዲዮ ኦተንቲክ ማሊያ የክለባችሁን ኦተንቲክ ማሊያ እሸልማለሁ ማለት ነው። ጥያቄ ጠይቄ እሱን ጥያቄ ለመለሰ ማለት ነው። ተመልሰናል። እንግዲህ ዲሴምበር ወር ላይ ደግሞ በ27 ቀናት ውስጥ 8 የፕሪሚየር ሊግ መርሃ ግብሮችን የምናደርግበት የፕሪሚየር ሊግ ብቻ ሳይሆን ቻምፒዮንስ ሊግን ጨምረን 8 መርሃ ግብሮች የምናደርግበት አስቸጋሪ ወቅት ላይ ደርሰናል። ጥሩ ነገር ምንድነው? ያው ብዙዎች በጉዳት ላይ የራቁ የነበሩ ተጫዋቾቻችን እየተመለሱ ይገኛሉ። እሱ ጥሩ ነገር ነው። ምክንያቱም ተጫዋቾቻችንን ሮቴት አድርገን መጠቀም አለብን ብዬ ስለማስብ ማለት ነው። እንግዲህ በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ የዚህ የዲሴምበር የተጨናነቀው የክሪስማስ ሲዝን መርሃ ግብር ሲጀምር አርሰናል በሜዳው ብሬንትፎርድን አስተናግዶ የሚገጥምበት ጨዋታ ነገ ሮብ ማለትም ከምሽቱ 7 ሰዓት ተኩል በዩኬ ሰዓት አቆጣጠር፣ በኢትዮጵያ ሰዓት አቆጣጠር ከምሽቱ 10 ሰዓት ተኩል የሚደረግ መርሃ ግብር ነው። ስለዚህ አንዳንድ ነገር ለማለት ነው የመጣሁት። አሁንም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር እያደረጋችሁ። ያው ወደ ጨዋታው ትንታኔ ስገባ እንግዲህ ብሬንትፎርዶች ዲስ ሲዝን ያን ያህል አመርቂ የሆነ እንቅስቃሴ እያደረጉ አይደለም። ነገር ግን ሌስቶክ ምክንያቱም ስታፍ ጥሩ በብሬንትፎርድ ጥሩ የሰራ ማናጀራቸው ቶማስ ፍራንክ በቶትናም ምንም እንኳን ባይቀናው ዲስ ሲዝን የትራንስፈር ዊንዶ ላይ ክለቡን መልቀቁ ይታወቃል። ቶማስ ፍራንክ ብቻ መልቀቁ አይደለም ቲሙን አፌክት ያደረገው። በእኔ በኩል ቀላል የትራንስፈር ዊንዶ አልነበረም ለብሬንትፎርዶች። ምክንያቱም በጣም ብዙ የጎል ኮንትሪቢዩሽኖች የነበሯቸው ተጫዋቾቻቸውን ኢምቤሞን እና ዊሳን በማንቸስተር ዩናይትድ እና በቶትናም ተነጥቀዋል። እንዲሁም አምበላቸውን ክሪስቲያን ኖርጋርድም አርሰናል ስላስፈረመው እንግዲህ ወሳኝ የሚባሉ ተጫዋቾቻቸውን በማጣታቸው ሲዝኑ ሲጀምር አካባቢ ስፔሻሊ እጅግ በጣም ተቸግረው ነበረ። ሶፋር 19 ነጥብ በመያዝ እንግዲህ በ10ኛ ደረጃ ላይ ይገኛሉ። አሁን ላይ ያን ያህል መጥፎ የሚባል ፐርፎርማንስ እያሳዩ አይደለም። ስፔሻሊ ብሬንትፎርዶች እጅግ በጣም ትልቅ ኳሊቲያቸው ሜዳቸው ላይ ነው። ሌላ ደግሞ የብሬንትፎርድ ትልቁ በብሬንትፎርድ በኩል ልንጠነቀቅበት የሚገባው ነገር ደግሞ ብሬንትፎርዶች እጅግ በጣም የካውንተር አታክ ቲም እና ሴት ፒስ፣ ምናልባትም ይሄ ጨዋታ ላይ ሴት ፒስ ጎሎችን ልንመለከት እንችላለን። 2 የሴት ፒስ ስፔሻሊስት የሆኑ ቲሞች ነው በዚህ ጨዋታ የሚገናኙት። ስለዚህ ሴት ፒሳቸውን መስጋት አለብን። ስፔሻሊ ደግሞ የእጅ ውርወራ የረጅም የእጅ ውርወራ አጠቃቀማቸው ወዝ ማድ። ስለዚህ መጠንቀቅ አለብን ብሬንትፎርድን ማለት ነው። በብሬንትፎርድ በኩል ያው ዊሳና ኢምቤሞ ወጥተው የጎል ኮንትሪቢዩሽኑ በማን ሊሸፈን ይችላል ተብሎ ሲሰጋ ነበር። ነገር ግን አንድ ብራዚሊያዊ አሁን በብሬንትፎርድ በኩል ቁጥሮቹ አስገራሚ ቁጥር እያስመዘገበ ይገኛል። በ13 የፕሪሚየር ሊግ መርሃ ግብሮች ላይ 11 ጎሎችን በማስቆጠር በ3 ግቦች ብቻ ከቢስቱ ኤርሊንግ ሃላንድ በማነስ 2ኛ ደረጃ ላይ ይገኛል የፕሪሚየር ሊጉ የኮከብ ጎል አግቢዎች ዝርዝር ላይ ማለት ነው። ስለዚህ ይሄን ተጫዋችም አርሰናሎች ልንጠነቀቀው ይገባል ባይነኝ። ሌላ ነገር ደግሞ ብሬንትፎርዶች
ፊዚካሊቲ የተሞላ ጨዋታ የሚወዱ ቲሞች ናቸው። ስለዚህ የተወሰኑ የፊዚካል ኮንታክቶች እዚህ ጨዋታ ላይ ልንመለከት እንችላለን ማለት ነው። በአርሰናል በኩል እንግዲህ አርሰናል እሁድ ዕለት በለንደን ደርቢ ከቸልሲ ጋር ነጥብ መጣሉን ተያይዞ አሁን የግዴታ ወደ አሸናፊነት መመለስ አለብን። ብሬንትፎርድ ደግሞ በሜዳችን እንደመሆኑ ቀላል የሚባልም ባይሆን የተሻለው ፈተና ነው። ምክንያቱም በሚቀጥለው ማለትም ደግሞ የሳምንቱ መጨረሻ ላይ ደግሞ ከሜዳችን ወጥተን ከባዱን ተፎካካሪ ቪላ የኡናይ ኤምሪውን አስቶን ቪላ የምንገጥምበት ጨዋታ ስላለ እዚህ ጨዋታ ላይ የተጫዋቾች ሮቴሽን ማድረግ አለብን ባይነኝ። ምክንያቱም ሞር ወሪድም ሆነው አዌ ጨዋታ ላይ ነው። ሆም ላይ የሜዳችን አድቫንቴጅም ሆም አድቫንቴጅ አለ። እንደ ሁል ጊዜውም ዲስ ሲዝን በተደጋጋሚ እንደተመለከት ነው የደጋፊዎች ድባብ እጅግ በጣም ለዚህ ጨዋታ ወሳኝ ነው። ምናልባትም ባይዘዌ የዊክ ዴይ ጨዋታ ላይ በብዛት ወጥ የሚባሉት ወይም ደግሞ የሁል ጊዜ የአርሰናል ደጋፊዎችን ላትመለከቱ ትችላላችሁ። በብዛት የዊክ ዴይ ሲሆን ነገ ስራ ስለሚኖር ምናምን ቻምፒዮንስ ሊግ ጨዋታዎች ራሱ ትኬት ታገኛላችሁ። እኔም ከዚህ በፊት ኤምሬትስ ለመግባት የቻልኩት የመጀመሪያ ጨዋታ የቻምፒዮንስ ሊግ መርሃ ግብር ከሞናኮ ጋር ነበረና ደጋፊዎች ያን ትኬት ይሸጡታል። እነሱ ያን ጨዋታ መመልከት ስለማይፈልጉ ወይም ደግሞ ስለማይችሉ በስራ ምክንያት የተለመደውን አይነት ድጋፍ ላንመለከት እንችላለን። ሚካኤል አርቴታ ግን ጥሪውን አቅርበዋል። ከደጋፊዎቻችን ድጋፍ እንፈልጋለን። ሊስን ፕሬዠሮች አሁን ከቸልሲ ጋር ነጥብ ስለጣልን ብቻ አሁንም ጥያቄዎች መነሳት ጀምሯል። ስለዚህ የግድ ነው ይህን ጨዋታ በአሸናፊነት በመወጣት እንግዲህ ወደ አሸናፊነት መመለስ፣ ወደ በፊቱ ይሄ አርሰናል ወደሚባለው ነገር የአንድ ጌም ውጤት እንግዲህ እንደዚህ አይነት ርዕሶችን መፍጠሩ አስገርሞኛል። በእኔ በኩል አም ኮንፊደንት ዊዝ ማይ ቲም። እጅግ በጣም ከቸልሲ ጋር ያደረግነው ጨዋታ ላለመሸነፋችን በቂ ሪዝን አለን። ሁለት የመሃል ተከላካዮቻችን ስንት ዓመት አብረው የተጫወቱ ተከላካዮቻችን አንዱንም እዛ ጨዋታ ላይ ማግኘት አልቻልንም። ስለዚህ በመሃል ተከላካዮቻችን በኩል አዲስ ኤክስፔሪየንስ ለማድረግ ነበር፣ አዲስ ኤክስፐሪመንት ለማድረግ ነበር የሞከርነው። ስለዚህ ያ ነገር ፍሬ አላገኘም ባይነኝ ለቢውልድ አፓችን ስፔሻሊ ማለት ነው። ነገር ግን ዛሬ የተወሰኑ የተጫዋቾች ሮቴሽን አድርገን ራሱ ይህን ቲም የማሸነፍ ኬፓቢሊቲ ወይም ደግሞ እንትኑ አለን ብዬ አስባለሁ። ብቃቱ ወይም ደግሞ አቅሙ አለን ብዬ አስባለሁ። አርሰናል የዊሊያም ሳሊባ እንግዲህ ከጉዳት ተመልሶ እዚህ ጨዋታ ላይ ልንመለከተው እንችላለን እና ደግሞ በቻልነው አቅም እንግዲህ ይሄን ጨዋታ በጊዜ ለመግደል መሞከር መቻል አለብን። ምክንያቱም ፕሬዠሩ ሳንገባ ያን ያህል ብዙ ኢፈርት ሳናወጣ ወዲያው ጨዋታውን ከገደልን ካሰብናቸው በላይ የተጫዋቾችም ሮቴሽን ማድረግ እንችላለን ማለት ነው። ምክንያቱም የባለፈው ጨዋታ ላይ ጋብርኤል ጄሱስን ተቀያሪ ወንበር ላይ ስሙ ተጽፎ በተቀያሪዎች ስም ዝርዝር ላይ ስሙ ተጽፎ ተመልክቼዋለሁ። እሱንም ተጫዋች እንግዲህ ወደዚህ ጨዋታ በማስገባት የተወሰነ የጨዋታ ጊዜ እንዲሰጠው እፈልጋለሁ። ኢታን ንዋኔሪ ጉዳይም እኔ አሳስቦኛል። ኢታን ንዋኔሪን አርቴታ የተወሰነም ጊዜ ቢሆን መስጠት አለበት። እንደ አምናው ሲዝን በተደጋጋሚ ሜዳ ላይ እየተመለከት ነው አይደለም። ስለዚህ አሁን ወደ ስታርቲንግ ላይናፔ ከመሄዴ በፊት ጥያቄው ቀላል ነው። እንግዲህ የዛሬው ጥያቄ ቀላልም ላይሆን ይችላል። የጨዋታውን ግምት ነው ገምቱ ነው ምለው። እኔ አርሰናል ይሄን ጨዋታ ኮምፈርተብል በሆነ መልኩ 3-0 በሆነ ውጤት ያሸንፋል ባይነኝ። ወደ ስታርቲንግ ላይናፕ ወይም ደግሞ ወደ ግምታዊ አሰላለፌ ስንሄድ የግብ ጠባቂ ቦታ ላይ ዴቪድ ራያን ማሰለፍ ይሆናል። ከዛም የቀኝ የመከላከል ክፍል ቦታ ላይ ደግሞ ዩሊያን ቲምበርን እዚህ ጨዋታ ላይ የግዴታ ማረፍ አለበት። ከዴቪድ ራያ ቀጥሎ አይ ቲንክ ዴቪድ ራያ እና ቲምበር ናቸው እጅግ በጣም ብዙ ጨዋታዎችን እየተሰለፉ እያገለገሉ ያሉት። በሳምንቱ መጨረሻም ቪላን ስለምንገጥም ለዛ ጨዋታ ፊት ሆኖ እንዲመጣ
ሙሉ የጨዋታ እረፍት ለቲምበር የምሰጠው ይሆናል ማለት ነው። ቤን ዋይት የጨዋታ ጊዜም ማግኘት አለበት። ቲምበርን ከማሳረፍም በላይ ቤን ዋይት የጨዋታ ጊዜ ማግኘት አለበት። ምክንያቱም ራሱን እንዲያገኝ አሁን ቲማችን ሞር ዲፔንደንት እየሆነ ነው። ቲምበር ላይ ሮቴት ማድረግ ደግሞ የግዴታ አለብን። ስለዚህ ቲምበርን አያደርጎና በየሆነ ጉዳት እንኳን ለተወሰኑ ጨዋታዎች የምናጣበት ነገር ቢፈጠር እንኳን ያን ያህል ባልወረደ ኳሊቲ ተጫዋቹን መተካት አለብን። ቤን ዋይት ደግሞ አለው ያ ኳሊቲ። በደንብ ፊት ከሆነ ከቲምበር ጋር መወዳደር የሚችልና ከኦዴጋርድ ጋርና ከቡካዮ ሳካ ጋር ያላቸው የቀኝ የማጥቃት ክፍል ጋር ኬሚስትሪው ደግሞ በጣም ሰክሰስፉሊ ሲሰራ ከ2 ሲዝን በፊት ተመልክተነዋል። ስለዚህ ቤን ዋይት የጨዋታ ጊዜ ማግኘት አለበት። ስለዚህ ይህን ጨዋታ ቤን ዋይትን በቀኝ በኩል አሰልፍና ዊሊያም ሳሊባ ሆፕፉሊ ዊሊያም ሳሊባ ፊት ይሆናል ለዚህ ጨዋታ አስጀምረዋለሁ። ምክንያቱም ከሁለት አንዳቸው እዚህ ሜዳ ላይ ያስፈልጋሉ። ምክንያቱም ሚመራ ኤክስፔሪየንስድ የሆነ ከቲሙ ጋር የተጫወተ ኤቭሪ ፖዚሽን ጋር ያስፈልገናል ብዬ አስባለሁ። የተከላካይ ክፍል ጋር ላክሊ እንግዲህ እድለኛ ባለመሆናችን እንግዲህ ጋብሪኤል ማጋሌዝን በጉዳት ስላጣ ነው ዊሊያም ሳሊባ ፊት ከሆነ እዚህ ጨዋታ ላይ የማሰልፈው ይሆናል። እሱን ተከትሎ በግራ የመሃል ተከላካይ ቦታ ላይ ፔሮን ኬፔን ነው የማደርገው። አሪፍ የሚባል እንቅስቃሴ አድርጓል። የለንደን ደርቢው ጨዋታ ላይ የተወሰኑ ስህተቶች እየሰራ ቢሆንም ነገር ግን ልጁ እጅግ በጣም አሪፍ ነው። ሞስኬራን እዚህ ቦታ ላይ ማልጠቀምበት ምክንያት የግራ እግር ተጫዋች እዛ ቦታ ላይ የግድ ያስፈልጋል ብዬ ስለማምን ነው። ስለዚህ የመሃል ክፍል ጥምረቱ እንግዲህ ዊሊያም ሳሊባ ከሄንካፔ ይሆናል። የግራ የመከላከል ክንፍ ቦታ ላይ ደግሞ ማይልስ ሉዊስ ስኬሊን አደርጋለሁ። አዎ የቶማስ ቱሄል ማስጠንቀቂያ ስቲል ጆሮዬ ላይ ጢኝ ያለ አላርም እየሰጠኝ ነው ያለው። ስለዚህ ሌስ ጊቭ ሂም ቻንስ እያያችሁት ነው። ብዙ የጨዋታ ጊዜ ስላላገኘ የምናውቀውን ማይልስ ሉዊስ ስኬሊን እየተመለከትን አይደለም። ከዛ በላይ ግን እዚህ ጨዋታ ላይ ካላፊዮሪን ማልጠቀምበት አንድ ምክንያት አለ። እሱም ካላፊዮሪ 4 ቢጫ ካርዶችን ተመልክቷል። እዚህ ጨዋታ ላይ እንግዲህ ቢጫ ካርድ መመልከት ከቻለ የቪላው ጨዋታ ላይ አንመለከተውም ማለት ነው። ለቪላው ጨዋታ ደግሞ የግዴታ ካላፊዮሪ ያስፈልገኛል። ፕራዮሪቲ ማረገው ጌም እሱን ስለሆነ ማይልስ ሉዊስ ስኬሊን የግራ የመከላከል ክንፍ ቦታ ላይ እጠቀማለሁ ማለት ነው። አሁን የመሃል ክፍል ቦታው ላይ በእርግጠኝነት ከብዙ ደጋፊዎች ጋር ላልስማማ እችላለሁ። ምክንያቱም ለውጦች አድርጌያለሁ። ዴክላን ራይስ ማረፍ አለበት። የመጀመሪያው ነገር ዴክላን ራይስን ከአሰላለፍ ውጭ የማደርገው ዴክላን ራይስ ማረፍ አለበት። ዴክላን ራይስም እጅግ በጣም ብዙ ጨዋታዎችን እየተጠቀምንበት ያለ ሰው ነው። ኢትስ ኖት ኦንሊ በአርሰናል በእንግሊዝ ብሔራዊ ቡድንም ብዙ የጨዋታ ሰዓቶችን ያገኘ ተጫዋች ነው እና ማሳረፍ አለብን። ዴክላን ራይስን ሙሉ ኳሊቲ ማግኘት ከፈለግን የምንወድለትን የዴክላን ራይስ ቦክስ ቱ ቦክስ ሳይታክት የሚሰራው ሰክሰስፉል የሆነ ውጤታማ ስራን የሚሰራውን ዴክላን ራይስ መመልከት ከፈለግን መስት ነው። በቃ የግዴታ እረፍት ማድረግ አለበት። እንደዚህ እያጫወትን መዝለቅ አንችልም። ይሄ ደግሞ የተጨናነቀ የውድድር ወቅት ስለሆነ አትሊስት አንዳንድ ጨዋታዎች ላይ ማሳረፍ አለብን ብዬ አስባለሁ። አይ ነው ዴክላን ራይስ ሲወጣ የቲማችን ኳሊቲ እጅግ በጣም ይወርዳል። ወርክ ሬት የዴክላን ራይስን ያክል ወርክ ሬት ዴክላን ራይስን ተክቶ በማስገባው ተጫዋች ላንመለከት እንችላለን ብቻ ሳይሆን አንመለከትም። እሱ ብቻ አይደለም፣ ሴት ፒስ የሴት ፒስ አጠቃቀማችን እንግዲህ ወሳኙ ቁልፉ ሰው ዴክላን ራይስ ነው። ስለዚህ ዴክላን ራይስን ከዚህ ጨዋታ ውጭ ማድረግ ይከብዳል። ነገር ግን ሊስን ሁሉንም ጨዋታ ማጫወት ደግሞ አንችልም። ሂዝ ሂውመን ቢንግ። ስለዚህ ሮቴት ማድረግ አለብን። የመጀመሪያው ዴክላን ራይስን ከዚህ የመሃል ሜዳ ክፍል አሳርፈዋለሁ። ሁለተኛ ማርቲን ዙቢሜንዲንም አሳርፈዋለሁ። ለምን መሰላችሁ ማርቲን ዙቢሜንዲን ማሳረፈው? ማርቲን ዙቢሜንዲን ማሳረፍበት ምክንያት የተወሰኑ የላስት ጨዋታ ላይ ብዙም
ጥሩ እንቅስቃሴ የፈለኩትን ያክል በማርቲን ዙቢሜንዲ በኩል አልተመለከትኩም። እንደዛ እንዲሆን ያደረገው ምክንያት አለ፣ ያቺ ኤርሊ ቢጫ ካርድ። ነገር ግን ከዛ በላይ ግን እዚህ ጨዋታ ላይ መመልከት የምፈልገው አንድ ተጫዋች አለ፣ ክሪስቲያን ኖርጋርድ። እጅግ በጣም ብሬንፎርዶችን ያውቃቸዋል፣ አንበላቸው ነበር፣ ብዙ ጊዜ ከነሱ ጋር ቆይቷል። ስለዚህ እሱ ብቻ አይደለም፣ እሱም የጨዋታ ጊዜ ማግኘት መቻል አለበት። የፈለገ በትንሽ ገንዘብም የተገዛ ተጫዋች ቢሆንም ለቲሙ ኮንትሪቢዩት ማድረግ ያለበትን ኮንትሪቢዩት ማድረግ አለበት ብዬ አስባለሁ፣ ከካራቦ ካፕ እና ኤፍኤ ካፕ ውጭም ማለት ነው። ስለዚህ ነምበር 6 ቦታ ላይ እሱን እጠቀምና 2 ነምበር 8 ነው የሚኖሩኝ። እነሱን ካፕቴን ኦዴጋርድን እና ኤብሪቼዜን አጣምር አሰልፍና ምን አይነት ፈጠሮች ከነሱ በኩል፣ ምክንያቱም ሁለቱም ነምበር 10 ላይ መጫወት የሚችሉ ተጫዋቾችም ቢሆኑ ሁለቱ ግን አንድ አይነት ኳሊቲ ያላቸው ተጫዋቾች አይደሉም። ኦዴጋርድ ሞር ስኮረር የሆነ ተጫዋች አይደለም። ኦዴጋርድ ቻንስ ክሬት የሚያደርግ ነው። አንብሊቨብል ከሚባሉ ቦታዎች ላይ ያለቀላቸውን ኳስ ማቀበል የሚችል ታለንትድ የሆነ ወይም ደግሞ የንስር አይን ያለው የመሃል ክፍል ተጫዋች ነው። ኤብሪቼዜ ደግሞ ብዙ ሰዎች ይናገሩታል፣ ላይክ ማጂካል ሙመንቶችን የሚሰጥ አሁን አይታችሁታል። የመጀመሪያ ኖርዝ ለንደን ደርቢ ላይ ሃትሪክ ሰርቷል። እኔ ለዛ ክሬዲት ኤብሪቼዜ በደከመም ጊዜ የተወሰነ ጊዜ የጨዋታ ጊዜ እንዲሰጠው በማድረግ ማመን ነኝ። ምክንያቱም አልኳችሁ ወሳኝ ሞመንቶች ላይ የሚገኝ አይነት ተጫዋች ስለሆነ ከፔናልቲ ቦክስ ለምሳሌ በኦዴጋርድ በኩል ምናደድበት ነገር አለ። ከፔናልቲ ቦክስ ውጭ መምታት እየቻለም አይመታም። ያን ነገር ግን በኢዜ በኩል አንመለከትም። ስለዚህ ሁለቱን የመሃል ክፍል ቦታ ላይ ሳሳልፍ ከሁለቱም ያላቸውን ኳሊቲ ማግኘት እችላለሁ ብዬ አስባለሁ። በአሲስቱ ረገድ ከኦዴጋርድ ከኢዜ የተሻለ ነገር አገኛለሁ። በጎል ማግባት ከፔናልቲ ቦክስ ውጭ ክፍተቶች አይቶ በመምታት ደግሞ ኤብሪቼዜን እንጠቀምበታለን ብዬ አስባለሁ። ይሄ የእኔ ሀሳብ ነው። የእናንተ ምን አይነት ሀሳብ ነው ያላችሁ? እንግዲህ ኮመንት ሴክሽን ላይ አሳውቁኝ። የቀኝ ክንፍ የማጥቃት ቦታ ላይ ቡካዮ ሳካን አሳረፍና ኖኒ ማዱዌኬን እዚህ ጨዋታ ላይ አስገባሉ። ሳሚ ግን ብሬንትፎርድን አልናኮም እንደምትሉኝ አውቃለሁ። ነገር ግን ሊስን ሙሉ ለሙሉ ከጨዋታው አላስወጣቸውም። ቤንች ላይ የሚኖሩን ተጫዋቾች ራሱ ስትሮንግ ናቸው። ጨዋታው ከከበደና የተወሰነ የፍራቻ አይነት ስሜት ከተሰማን ከሀፍ በኋላም ቀይረን ማስገባት እንችላለን ማለት ነው። ስለዚህ የቀኝ የማጥቃት ክንፍ ቦታ ላይ ኖኒ ማዱዌኬን አደርግና የግራ የማጥቃት ክንፍ ቦታ ላይ ደግሞ ትሮሳርድ ፊት ከሆነ ትሮሳርድን ማየት ፈልጋለሁ። ምክንያቱም ደግሞ አይታወቅም፣ ብሬንትፎርዶች አይታወቅም ሳይሆን ሞር ላይክሊ በዲፕሎ ብሎክ ሊጫወቱ ይችላሉ። የካውንተር አታክ ቡድን ናቸው ብያቸዋለሁ። ስለዚህ እነዛ ስፔሶችን ለመፍጠር ደግሞ ትሮሳርድ እዚህ ጨዋታ ላይ ያስፈልገናል። ትሮሳርድ ደግሞ ቀላል የሚባል አይ ቲንክ አንደኛ ደረጃ ላይ ይመስለኛል ጎል ኮንትሪቢዩሽን ለአርሰናል ያደረገው እስከ ቸልሲ ጨዋታ ድረስ አንደኛ ነበር። 5 ጎልና 5 አሲስት 10 የጎል ተሳትፎ በማድረግ ትሮሳርድ ነበረ። ስለዚህ እሱን በዛ ቦታ ላይ የምጠቀመው። ከዛም በኋላ ቀይረን ከፈለግን እነ ማርቲኔሊን ጨዋታውን ደግሞ የገደል ነው አይነት ስሜት ከተሰማን ጋብሪኤል ጄሱስን በዛ ቦታ ላይ ብመለከተውም አልጠላም ማለት ነው። የ9 ቁጥር ቦታ ላይ አውር ስዊዲሽ ስትራይከር ቪክቶር ዮኬሬዝን ወደ ሜዳ ተመልሶ በደንብ ማየት እፈልጋለሁ። I want to see this celebration too። ስለዚህ የ9 ቁጥር ቦታ ላይ ቪክቶር ዮኬሬዝን አደርገዋለሁ ማለት ነው። ዴፊኒትሊ አሪፍ የሚባሉ አሲስቶች ከመሃል ቦታ ላይ ይቀርቡለታል። የኤብሪቼዜ እና የኦዴጋርድ መሃል ላይ እነሱን ማድረጌ ዋናው ምክንያት ታርጌቴ ለቪክቶር ዮኬሬዝ ነው። በተደጋጋሚ ተመልክተነዋል። ኤብሪቼዜ አሪፍ ሎንግ ፓሶችን የማቀበል ችሎታም አለው። ስለዚህ ስፔስ ካገኙ ስፔሶችን በማጥቃት ኳሊቲ የሆነ ተጫዋች ቪክቶር ዮኬሬዝን
9 ቁጥር ቦታ ላይ አሰልፈና እንግዲህ አርሰናል ይህን ጨዋታ እንደነገርኳችሁ 3-0 ያሸነፈና ከጨዋታ በኋላ ደግሞ በማች ሪአክሽን ቪዲዮ የምንገናኝ ይሆናል። ለዛሬ የመጣሁበት ርዕስ ይህን ይመስላል። አሁንም ማስታውሳችኋለሁ፣ ፕሊዝ ላይክ አድርጉት። ቪዲዮ እየታዩ አይደለም፣ እናንተ ግን ላይክ ማድረጋችሁ ኮመንት ማድረጋችሁ ብዙ ሰው ጋር ዩቲዩብ ሪኮመንድ ላደርግልኝ ስለሚችል እባካችሁ ፕሊዝ ላይክ አድርጉት። ፈልጌው ነው። አማውት ፒስ ከሞን ዩ ገነርስ